አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አለሁ እኔ ሰላም ነኝ። እናንተ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ውድ ቤተሰቦቼ በጣም ጠፍቻለሁ። የጠፋሁበት ምክንያት ትንሽ ዩቲዩብ ችግር ላይ ነው። አላቅም ለምን እንደሆነ አላቅም። 2000 ሰዓት ላይ ከደረሰ በኋላ ቪውም የለም ምንም የለም፣ ቆሟል ማለት ነው። ለምን እንደሆነ አላቅም። እና ውድ ቤተሰቦቼ ቪዲዮውን ሲጀምሩ ላይክ፣ ሰብስክራይብ እያደረጋችሁ አበረታቶኝ እና ውዶችዬ ያው ወደ ሀገር ልገባ ስላሰብኩኝ ትንሽ ዩቲዩብን አሳድጌ መግባት ስለፈለኩኝ ነው። ውድ ቤተሰቦቼ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ያው ለኔ ይጠቅመኛል። እናንተን ካልጎዳችሁ እኔ ከተጠቀምኩኝ ሰብስክራይብ ብታደርጉኝ ደስተኛ ነኝ ማለት ነው ውዶቼ። እስከዛሬም ስላደረጋችሁ በጣም አመሰግናለሁኝ። እናማ ውድ ቤተሰቦቼ ዛሬ ደግሞ ወደ ሀገር ልገባ ነውና ያንን በተመለከተ ባሌ ሰርፕራይዝ አድርጎኛል ማለት ነው። ልጄን ማስተማር ስላለብኝ ሀገር ልገባ ነው ስለው ባሌ ሰርፕራይዝ አድርገኝ ማለት ነውና አሁን ላይ በርግጥ ወርቅ በጣም ወርዷል። ደህና ዋጋ ላይ ነው። ያኔ ጥሩ ነው። እኔ ዛሬ ስንት ወር ገዝቼ ነበረ ሌላ ወርቅ ማለት ነውና ግራም በስንት መሰላችሁ? በ405 ብር ነው የገዛሁት ማለት ነው። እና ያን ጊዜ ተዛን ጊዜው ያው በጣም ጨምሮ 600 ምናምን ገብቶ ነበር ማለት ነው። አሁን ላይ ግን ወደ 500 ገብቷል ማለት ነው። አሁን እንዳለኝ ባሌ 1 ግራም በስንት መሰላችሁ? አላቅም፣ ፋቶራው አለ በስንት እንደገዛው ፋቶራው አለ። ግን ፋቶራው የት እንደሆነ አላቅም። እዚህ ውስጥ ነው መሰለኝ። ያው እዚህ ውስጥ ነው። ግን ቆይ በኋላ ላይ ያሳያችኋለሁ ማለት ነው። በአንድ እጄ ካሜራ ስለያዝኩኝ አልተመቸኝም እና አያምሩም። ጠገም ለማድረግ ሞክሯል ግን አልሆነም። ያው ግን አላቸው የሆነ ተቀራራቢ ነገር ናቸው። ችግር የለውም። በጣም ነው የምታምረው። በተለይ እቺ ጆሮዋ በጣም ነው የምታምረውና እንደና አይነት ባል ይስጣችሁ። የምር በተጋባን ጊዜ ብር ሰጥቶኝ ነበረ 5000 ሪያል ማለት ነው። እና በሰዓቱ እኔ ልጅም ስለነበርኩኝ ነው መሰለኝ በርግጥ አላህ የቀደረው አይቀርምና በመጀመሪያ ኢጃዛችን አረገዝኩኝ ማለት ነው። እና ያንን የሰጠኝን 5000 ሪያል አጠፋሁት። ስወልድ ብዙ ነገር ያስፈልገኝ ነበረ። ስራ ስላልሰራሁኝ እሱ ብቻውን ደግሞ አይችልም። በወንድ ስራ ታውቃላችሁ ብዙ ነገር ያስፈልጋል ስትወልዱ። መላኪያ ደግሞ ብዙ ነገር አለና በዛን ሰዓት 5000 ሪያል የሰጠኝን ቀለበት ብቻ ከቀለበት ውጭ ነው የ5000 ሪያል የሰጠኝ። ቀለበቴን ብቻ ይዤ 5000 ታሽ ወዶች ቅድም ማለት ነው። ልጄ ደውላብኝ ቪዲዮ ተቋረጠ። ብቻ ለላችሁ የፈለኩት ባሌ ሰርፕራይዝ ያደረገኝን ወርቅ ላሳያችሁ ነው ማለት ነው። እና በዛ አጋጣሚ ደግሞ ወርቅ ስለረከሰ ወርቅ ግዙ ለላችሁ ነው። በአንድ እጄ ካሜራ ስለያዝኩ አልከፈታለኝ። በርግጥ ቅድም አሳይቻችኋለሁኝ። ድጋሜ ላሳያችሁ ነበረ አልከፈታለኝ እኮ እናንተ። እማማ ይችን የምታምር ትንሽ ብኮንም በጣም ቆንጆዬ ናት። 21 ካረንት ባህሬን ናት። ታምራለች። በተለይ ጆሮዋን በጣም ነው የወደድኳት ስታምር። እና ጠገም ለማድረግ ሞክሮ ነበር አልሆነለትም። ብቻ ግን ቆንጆ ናት። እና ስንት ግራም መሰላችሁ? 15 ግራም ነው ብሏል። 15 ግራም ነጥብ 2 ሁሉም ማለት ነው። የጆሮም የአንገቱም እስካናጨወቱ ሁሉም ነገር። እና ውድ ቤተሰቦቼ በጣም ነው ደስ ያለኝ። የምር ደግሞ ሀገር ልገባ ስላሰብኩኝ ወርቅ ሳልገዛ ምናምን እያልኩኝ
የተነጫነጭኩበት ነበርና ይችን የመሰለች ወርቅ ገዝቶልኛል። ያው በባዶ እጄ አልገባም ማለት ነው። ኢትዮጵያ ስገቡ እጅ ነው የሚያዩት እና ደግሞ በቃ ቡትቲ ይዛ መጣይ ከመባል የኢትዮጵያ ሰው ብትሰጡትም ሰጣችሁም አልሰጣችሁም በእርግጥ አያመሰግንም። ግን ያው ለራሳችን የእነሱ አመሰግኑም አላመሰግኑም ያው አንድ ቀን ሲጎል አንድ ቀን ከእጅሽ የሚሰጪው ስታጪ የተወደቀ የሚል ሰው የለምና ብቻ አልሐምዱሊላህ ጀዛውን አላህ ይክፈለው። ይችን የመሰለች ወርቅ ገዝቶልኛል። በጣም ነው ደስ ያለኝ። እኔ ውድ ባል ይሄንን ቪዲዮ ምናልባት ካየኸው ያው ሸር አረግለታለሁ ያየዋል። በጣም አመሰግናለሁ የልጅ አባት የመጀመሪያዬ ስላስደሰትከኝ አላህ ያስደስትህ እና በጣም ደስ ብሎኛል። ለስጦታ በጣም አመሰግናለሁ። ደግሞ ከዚህ በላይ ኑሮ የምታረግልኝ አላህ ያድርገህ ማለት ነው። ሀቂቃ ወንዶች አይጡ ወንድ ልጅ አይጣ እና በኢኮኖሚ ከኛ ትንሽ ከፍ ቢሉ ደስ ይላሉ ወንድ ልጆች ማለት ነው። ካልሆነ ግን ሴት ልጅ እኛ የምንበልጣቸው ከሆነ ከባድ ነው። ያኔ የበታችነት ስሜት ይሰማቸዋል። እና በእርግጥ ሳውዲ ላይ ወንዶችና ሴቶች የምንሰራበት ዋጋ አንድ አይደለም። ከተማ የሚሰራ ካልሆነ በስተቀር የኔ ባል ከተማ ነው የሚሰራው እንጨት ቦታ በወር እስከ 2000 ይሰራል። ያው ግን ስራው በጣም ያደክማል። ሲቀጥል ደግሞ ታውቃላችሁ ሙቀቱ ብቻ ግን አልሐምዱሊላህ ግን አሁን ላይ ስራ የሴት ስራ ለራሱ የለምና ከባድ ነው። ብቻ ዘንድሮ ስራ ጠፍቷል። በስራ በጠፋበት ሰዓት 15 ግራም ወርቅ ገዝቶ መስጠት ማለት ቀላል አይደለም። አመሰግናለሁ። ከዚህም በላይ አላህ ይጨምርልህ እና ውድ ቤተሰቦቼ ወርቅ ደግሞ ቀንሷል፣ ግዙ። ሀገር ስትገቡ ይጠቅማችኋል። ባታጌጡበት እንኳን አሁን ወርቅ ምናምን የሆነ አንድ ሹፌር ነበርና ወርቅ ገዛለሁ ምናምን ብዬ ሳወራው ይህ ወርቅ ምን ያደርግልሻል? ታንገትሽ ላይ ነው ነቅለው አንገትሽን ቆርጠው ለራሱ ለመውሰድ አይመለሱም እና ወርቅ ምን ያደርግልሻል? ብሩን ብታስቀምጪው አይሻልም ወይ አለ። ባለብሰውም አስቀምጠዋለሁ። ከዛ አሁን ይችን ወርቅ ልሽጥ ብል 15 ግራም አስቡት። 1 ግራም እንደው በ25 ሺህ ብር ቢታሰብ በኢትዮጵያ 25 ሺህ ብር ማለት 15 ግራም አስቡት። በጣም ብዙ ብር ነው። እስከ 300 ሺህ ብር ሊሆን ይችላል። እና ወርቅ ግዙ። ወርቅ በጣም ይጠቅማል። እና እኔ ይችን ወርቅ የገዛት ግራም 500 ምናምን ብር ነው ያለኝ እስከነ ደሪባው እስከነ መስነያው ማለት ነው። ግን ስንት ብር እንዳወጣበት አላቅም። ሙሉን ወይ ደግሞ ጠይቄ እነግራችኋለሁ። ግን በጣም ነው የምታምረው። ያው በራሴ ደግሞ የሆነ ትንሽ ቀለበቶች 2 ቀለበቶችን ቢሆን ገዝቼ እገባለሁ ማለት ነው። እንደውም ልገባ ልብስ እያዘጋጀሁ ቪዲዮ ሰራላችኋለሁ ምናምን ብዬ ጀምሬው ማለት ነው። በቃ የቪዲዮ ዩቲዩብ እንትን ስለሆነ ስለተመታ ቪው ምንም ስለሌለው በጣም ነው ያስጠላኝ። ቪዲዮ መስራት ጀምሬው ለራሱ ታምኔል ራሱ ሰራርቼ ጨርሼ ቪዲዮውን ሳልሰራ ታምኔል ነበር የሰራሁት ማለት ነውና ግን ሳልሰራው ሳምንት አለፈኝ ማለት ነው። ሐሙስ ዕለት ልብስ ምናምን እየረተብኩኝ ነበረ ወደ ሀገር ልገባ። ግን ይይዛል በቃ ቪዲዮ ለሰራ ስነሳ የሆነ ነገር ነው የሚመጣው። ስልኩ ሁላ ይደወልብኛል። አሁን ቀድም ለራሱ ስልክ ተደውሎብኝ ልጄ ደውላ ነው እንትን ያልኩት ማለት ነውና ብቻ አልሐምዱሊላህ ደስ ይላል። ግን ካሜራው ቀየራት መሰለኝ እንጂ በጣም ነው የምታምረው። ሰዎች እንዳያዩኝ ደግሞ እነሱ አይናቸው ወጥ ነው የሚለብሰው በገዛ ገንዘባችን ለምንለብሰው በቃ እነሱ አይወዱም። እኔ ልብስ እንኳን እንደዚህ ላይ ስጠልብ እስከ 3 ቀን ያኮርፋሉ። ኋላ በገዛ ገንዘቤ ነውና እንደዛ ነው ውዶቼ።
ይችን ትመስላለች። ሰርፕራይዝ ያደረገኝ የምር በጣም ደስ ብሎኛል። አላቅም እኔ ንግግር አልችልም፣ እንደዚህ ስሜቴን ለመግለጽ ምናምን አልችልም። ብቻ ግን አመሰግናለሁ። ረጅም እድሜ ይስጥልኝ። በጣም አመሰግናለሁ። ጀዛህን አላህ ይክፈል። ከዚህ በላይም ከፍ 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 ያድርግ። ይሄ ልጆች አባት አንድ ልጅ ነው ያለን። እንግዲህ ወደፊት እንወልዳለን ብዬ አስባለሁኝ። ውዶቼ አመሰግናለሁ ስለነበረን ቆይታ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በቅርቡ ደግሞ ኢትዮጵያ ልገባ ነው እንደነገርኳቸው። እዛ ገብቼ ደግሞ የገጠሩን ሁኔታ የሀገሩን ሁኔታ ቭሎግ እሰራላችኋለሁ። ስለዚህ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ባይ። እና ደግሞ የዋጋዋን የምትፈልጉ ከሆነ ጠይቄ እነግራችኋለሁኝ። ኮሜንት ላይ አስቀምጡልኝ ማለት ነው። ደህና ዋሉ ውዶቼ፣ አመሰግናለሁ። ፈጣሪ ጠብቃችሁ በያላችሁበት። ወጥቶ ከመቅረት አለ ይጠብቀን። መልካም ቆይታ የኔ ውድ 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 ቤተሰቦች፣ የኔ እንቁዎች። ሳየው ማለት ነው የቀረጽኩላችሁን ቪዲዮ አላቅም፣ በጣም ረጅም ሾጣጣ ነገር አድርጎታል። ለምን እንደሆነ አላቅም፣ ምን ሆኖ እንደሆነ ምን ነክቸው በጣም ዙም አድርጌዋለሁ መሰል። ግን ያን ሁሉ ቀርጬ እንደገና መቅረጽ ስለማልችል ያው እንግዲህ መልእክቱን አዳምጡት። የተስተካከለ ቪዲዮ ስላልቀረጽኩላችሁ በጣም ይቅርታ። የምር እንደዛ ይሆናል ብዬ አላሰብኩም ነበረ እና ሰዓት የለኝም ድጋሜ ለመቅረጽ። ይህንኑ ለቀዋለሁ። ዋጋውን እንድነግራችሁ የምትፈልጉ ኮሜንት ላይ ጻፉልኝ። ባይ